ላለፉት 3 አስርት ዓመታት የህዝብ ልጅ የሆነው የሚሊሻና የሰላም አስከባሪ ኃይል ሀገርና ክልል በገጠሟቸው ፈተናዎች ሁሉ ግንባር ቀደም በመሆን መስዋዕትነት ከፍሏል። የሚሊሻ ኃይላችንን ልዩ የሚያደርገው ካለበት ማህበረሰብ የወጣ ከህዝብ ጋር አብሮ የሚያርስ አብሮ የሚያመርት ነገር ግን የሀገርና የህዝብ ጥሪ ሲመጣ ማረሻውንና መዶሻውን በቀየው ለቀሪ አስረክቦ መሳሪያውን በትከሻው አድርጎ ወደ ግንባር ፈጥኖ የሚተም የቁርጥ ቀን ኃይል በመሆኑ ነው። የተከበራችሁ የዚህ በዓል ታዳሚዎች፣ ይህ ተቋም ባለፉት 30 ዓመታት ውስጥ በሰላም ማስከበር፣ በህገ መንግስታዊ ስርዓቱ ጥበቃ፣ በወንጀል መከላከልና በልማት ስራዎች ላይ ያበረከተው አስተዋጽኦ ተዘርዝሮ የሚያልቅ አይደለም። ባሳለፍናቸው 3 አስርት ዓመታት የሚሊሻና ሰላም አስከባሪ ኃይላችን ከሌሎች የክልሉና የፌዴራል የጸጥታ አካላት ጋር በመቀናጀት የሀገርን ሉዓላዊነት ለማስከበር ደምና አጥንቱን የገበረ ታላቅ ኃይል ነው። ይህ ብቻ ሳይሆን ማህበረሰቡ በሰላም ወጥቶ እንዲገባ፣ ገበሬው ያለ ስጋት እንዲያርስ፣ ነጋዴው እንዲነግድ፣ ሌሊቱን ሙሉ በብርድና በዝናብ የሚጠብቅ የሰላም ምሰሶ ነው።